ከህይወት ማህደር ትረካ በየኔ ብዕር ቲዩብ ክፍል 8። እኔና ኤልሳ ከተገናኘን አንድ ወር ሆነን። የምጽናናው በሰጠችኝ ግጥሞች ነው። ቢያንስ በቀን 2 ጊዜ አነባቸዋለሁ። ሳነባቸው አብራኝ ያለች መስሎ ይሰማኛል። ናፍቆቷ ሲጸናብኝ ወደ ሰፈሯ ሄዳለሁ። ግን ምንም 2 ዓመት ቢያልፈው የዳዊት ዛቻ ትዝ ሲለኝ ተመልሼ ወደ ቤቴ እመጣለሁ። ዛሬ ግን በጠዋቱ አእምሮዬ በጭንቀት ተይዞብኛል። ኤልሳቤት እጅግ ናፍቀኛለች። ቀኑም ቅዳሜ በመሆኑ የበለጠ ናፍቆቴን ጨምሮታል። ሰዓት ሳይ የቀጠሮን ሰዓታችን እንደነበር አስታወስኩ። ተነሳውና 9ና 10 ወደ ተማርኩበት ትምህርት ቤት መጓዝ ጀመርኩ። መንገዱ በገበያተኛው ተሞልቷል። ወዲያና ወዲህ ከሚመላለሰው መሃል የናፈቀችኝን ኤልሳቤትን እንደማገኝ ሰውን እየቆጠርኩ አሳልፈው ጀመር። ሰዓቱ በሰከንድና በደቂቃ እየተጓዘ ሰዓት ላይ ደረሰ። የኔን ፍለጋም ሊገድበው ተቃረበ። ወደ ገበያ ገብቼ ገበያተኛውን መቃኘት ጀመርኩ። ኤልሳቤትን አይደለም እሷን የሚመስለኝ ሰው እንኳን አላገኘውም። ከገበያው በሽንዲ መሄጃ መንገድ ወጥቼ ከወዲያ ወዲህ የሚመላለሰውን ገበያተኛ እየቃኘው ስጓዝ ከፊት ለፊቴ ከ2 እናት ከሚሆኑ ሴቶች ጋር ኤልሳቤትን አየኋት። በትኩረት እያየሁ እየቀረብ ስሄድ የአንደኛዋ መልክ ኤልሳቤትን የሚመስል ነገር አላት። እናቷ ልትሆን ትችላለች ብዬ ስላሰብኩ ዝም ብዬ አልፌ ለመሄድ ወሰንኩ። ኤልሳም ወደ እኔ እያየች ነው። ለማለፍ አልቻልኩም። አንገቴን አቀርቅሬ በኤልሳቤት ትክክል ሂጄ ተጋጨኋት። እሷም የያዘችውን ዘንቢል ጣል አደረገችው። ዘንቢሉን ለማንሳት ዝቅ ስል እሷም ዝቅ አለች። የብቻዬን ነው መመለስ፣ ከዋርካው ስር ጠብቀኝ አለችኝና በፍጥነት ዘንቢሉን ብድግ አድርጋ ሄደች። እኔም ቀና ስል 2 እናቶች ትንሽ ራቅ ብለው ቆመው ወደኛ ያያሉ። ይቅርታሽ ይቅርታ አልኩ እየተወዛገቡ። ችግር የለውም ሳትያኝ አይደል አለችኝ ኤልሳ። አስተውልሽ ሂጂ እንጂ የሚል ድምፅ ሰማሁ። እኔ ግን እናቷ ልትሆን ትችላለች ብዬ ስላሰብኩኝ ከይቅርታው በኋላ ፈጥኜ ነው የዞርኩት። በቀጠረችኝ ዋርካ ስር ጥበቃዬን ተያያዝኩት። ዋርካው ከቡሬ ወደ ወለጋ የሚሄደውን መንገድ ወደ ግራ ትተን ወደ ሽንዲ ወደሚወስደው መንገድ ትንሽ ሜትሮች ከተጓዝነ በኋላ የምናገኘው ዋርካ ነው። እኔም የሱን ወፍራም ግንድ ድጋፍ ሰፋፊ ቅጠሎቹን ጥላ አድርጌ ኤልሳቤትን ጠበቅኳት። አስቤዛዋን በዘንቢል ይዛ እንዳለችው ብቻዋን መጣች። የማልጠግበውን መተቃቀፍ ተቃቅፈን የወር ናፍቆታችንን አስታገስን። ዘንቢሉን ለ2 ይዘን ስንጓዝ ወዲያና ወዲህ የሚለው ገበያተኛ የሌለ እሷና እኔ ብቻ ያለን ይመስለኝ ነበር። ወደ ሰፈሯ ስንጠጋ ግን አብረን መታየታችን የሚያመጣውን መዘዝ አስቤ ተሰናብቻት ወደ ቤቴ በደስታ ተመለሱ። ዛሬ የገጠመኝን ለብሩክ ለመንገር ወደ ሰፈራቸው ሄጄ ብሩክን አገኘሁት። የሆነውን ሁሉ ነገርኩት። ኤልሳቤትና እኔ ባልተገናኘንባቸው ጊዜያቶች በርታ እያለ ያረጋጋኝ ስለነበር ዛሬ በመገናኘታችን እሱም ደስ ብሎት ለደስታችን ብሎ ፊልም ጋበዘኝ። ፊልማችንን ቪዲዮ ቤት አይተን ወደ የቤታችን ሄድን። ቤተሰቦቼ የሚያዘዙኝን ትዕዛዝ ከጨረስኩ በኋላ ኤልሳቤት ልትኖር ትችላለች ብዬ በማሰባቸው ቦታዎች እየሄድኩ ስፈልጋት፣ ነገር ግን ሳላገኛት ስመለስ ቀሪው ክረምት አልቆ የ12ኛ ክፍል የሀገር አቀፍ ፈተና ውጤት መጣ። እኔም በጥሩ ውጤት አልፌ ባህር ዳር ዩኒቨርሲቲ ደረሰኝ። ውጤቴን ባየሁበት ቀን ኤልሳን ባገኛት ብዬ ተመኘው፣ ግን አላገኘኋትም። ከቀናት በኋላ የነባር ሰልጣኞች ምዝገባ እንደሆነ ሰማሁ። በጠዋት ወጥቼ መምጫ መንገዷን ሄጄ እጠባበቅ ጀመር። ያለፉትን ያልተሳኩ የጥበቃ ጊዜያት እያሰብኩ የመደንዘዝ ስሜት ውስጥ ገባሁ። ከኋላዬ እጅግ ለስላሳ የሆነ እጅ አይኔን ጨፈነኝ። ኤልሳቤት ናት። አቀፍኳት።
ውጤት እንደሆን ስትጠይቀኝ ሁሉንም ነገር ነገርኳት። በደስታ ደግማ አቀፈችኝ። ተያይዘን ወደ ኮሌጇ ሂደን እሷም ተመዝግባ ጥሩ ጊዜ አሳልፈን ተለያየን። በሁለተኛው ሳምንት የተመደብኩበት ዩኒቨርሲቲ ጠራ። እኔ ብሩክና ኤልሳቤጥ ለመሸኛኘት አንድ ቀን አብረን አሳለፍነ። ብሩክም ጎንደር ዩኒቨርሲቲ በተመሳሳይ በማኔጅመንት ዲፓርትመንት ትምህርቱን ጀምሯል። ኤልሳም 3ኛ ዓመት ትምህርቷን የመጨረሻ ዓመቷን ማለት ነው እየተማረች ነው። የመጀመሪያዎቹ ጊዜያቶች አልመቸኝ አሉ። ሀገር ስቀይር ኤልሳን ፍጹም ማጣት መሰለኝ። ተጎድታ ታማ የሆነ ነገር ሆና የማገኛት እየመሰለኝ ህሊናዬ እረፍት አልባ ሆነ። የሚሰጠኝን ኮርስ መከታተል አቃተኝ።